በክረምት የተረኛ ችሎት የሚስተናገዱ አጣዳፊ ጉዳዮችን በዛሬው ዕለት ፍርድ ቤቱ ይፋ አድርጓል። የፌዴራል የመጀመሪያ ደረጃ ፍርድ ቤቶችም በከፊል በሚዘጉበት ወቅት ማለትም ከነሐሴ 1 2018 ዓ.ም እስከ መስከረም 30 ቀን 2019 ዓ.ም ባለው የክረምት ወቅት በተረኛ ችሎት የሚስተናገዱ አጣዳፊ ጉዳዮችንም በዛሬው ዕለት ይፋ ያደረገው። በዚህ መሰረትም በፍትሐብሔር በኩል አስቸኳይ የሆነ የግድ አቤቱታ፣ የልጅ ቀለብ፣ አካል ነፃ የማውጣትና የእንቅስቃሴ ገደብ አቤቱታ፣ የሰራተኛ ደሞዝ ክፍያ አፈጻጸምና ማህተም አገልግሎት ጥያቄዎች ሲሆኑ በወንጀል በኩል ደግሞ የሚታዩ የዋስትና፣ የአመክሮ፣ የእስረኛ መዝገብ ወይም ደግሞ አርቲዲ እና እንዲሁም ደግሞ የሰበር አቤቱታ፣ የአራዳ ምድብ ችሎት የጊዜ ቀጠሮና ለመሰየም የሚቀርቡ አቤቱታዎች የሚስተናገዱ እንደሆኑ ነው ፍርድ ቤቱ በማህበራዊ ትስስር ገጹ ላይ ያቀርብ። ይሁንም እንጂ ፍርድ ቤቱ ተገልጋዮች ይህንን አሰራር ተገንዝበው አስፈላጊም ትብብር እንዲያደርጉ ሲል ጥሪውንም አቅርቧል።